ኪዳነ ምህረት ክላክስ አድርግላቸው። በጣም ነው ደስ የሚለኝ ይሄ ገበያ። የምትፈልጉት ነገር ፍሬሽ ነገር የምናገኝበት ገበያ ነው። ቃሪያው፣ ሽንኩርቱ እንደፈለጋችሁ ተመልከቷቸው። እናቶች ታያችኋል። እዚህ ጋር ደግሞ ያው የቅበላ ገበያ ነበረ የቀረጽኩት ላይ እዚሁ እየጣሉ ነው። ዶሮዎች ራሱ እዚህ ጋር አሉ። እንቁላል አለ። የሚፈለገው ነገር ሁሉ አለ። ሳላይ ነው እዚህ ጋር የገዛ በጣም ነው ደስ የሚለው። እሺ ሰጭኛለሽ ታዲያ። እዚህ ጋር አያችሁ አትክልት ማንጎ ፍሬሽ የሆነ አትክልት የሚገኝበት ቦታ ደብረ ማርቆስ ተክለ እንትን ሙዝ ስንት ነው? ኪዳነ ምህረት ከሆስፒታል ጀርባ ላይ የምትገኘዋ የደሳነስ የሚመጡት ቀጥታ እንደወረደ ማለት ነው። ተመልከት አለባበስ ባህላቸው ምናምን የደሳነስ ይባላል አለባበስ ነው። ሽንኩርቱ፣ ድፉ፣ ትርምሱ፣ ቃሪያው እዚች ገበያ ሁሌ መሄድ ደስ ስለሚለኝ ፍሬሽ ነገር ቶሎ ቶሎ እያመጣችሁ ከዚህ መመገብ። እዚህ ጋር ቅቤው አለ። እንዴት ደስ እንደሚል ተመልከቱ። ይህችን ገበያ የማታውቋት ተመልከቱ። ሁሌም የሚውሉ ናቸው እነዚህ ነጋዴዎቹ። ድንቹ፣ ቃሪያው ኮልችለውታል። ይሄ ቲማቲም ምናምን ካሮቱ እንደፈለጋችሁ በአይነት ጥቅል ጎመን፣ ቃሪያ ሁሉን ነገር የሚገኝባት ገበያ ናት። እጅግ ደስ የምትል ማለት ነው። ማንጎ ስንት ነው? በቅርቡ የተፈጠረች ስንት? አንዷ ስንት ነው ማንጎ? እዚህ የሚገኘው የደሳነስ ሰዎች ናቸው። እዚህ አካባቢ ፍሬሽ የሆነ አትክልት የሚገኝበት ወይ ነው። ፍሬሽ እንደወረደ ትክክለኛው ሙዝ፣ ብርቱካን፣ ማንጎ እዚህ ጋር ነው የምታገኙት። ስንት ነው? ማለት እዚህ አካባቢ ሸክላ ማስታወቂያው። እዚህ ደግሞ ዘይት እያስቆረጠ መረጥ ማስታወቂያ እየሰራሁለት ነበር። ቲማቲሙ በኪሎ እየሸጠ ኪሎ ስንት ነው? የት ኖ አዲስ ነው። ባህላችን ደስ ሲል የጎጃም ባህል በጣም ደስ የሚለኝ ሙዙን እዚህ የያዘ የለም። የእነሱንም ሙዝ እያሰሟችሁ ጫጫታ ደስ ይላል።